እስጢፋኖስ ማለት የስሙ ትርጓሜ ሁለት ነው። አንደኛ ወደብ ማለት ነው። እስኪ ወደብ በሉ እንጂ። ወደብ ማለት ማይበል ሲንጓለል የቆየ መርከብ ዶ እርፍ የሚልበት ነው። ቅዱስ እስጢፋኖስም የክርክርን ወደብ፣ የምንፍቅናን ሁከት፣ የክርክርን ሁከት፣ የክህደትን ሁከት፣ የቅናትን ሁከት፣ የጠብን ሁከት በኢየሩሳሌም ጸጥ ያደረገ የሃይማኖት ወደብ ነው በእውነቱ ማለት ነው። ኢትዮጵያ ውስጥ ያለውን ሁከት ሁሉ ጸጥ ያደርግልን ቅዱስ እስጢፋኖስ። ስለዚህ ቅዱስ እስጢፋኖስ ወደብ ነው። ማን መረጠው? እግዚአብሔር ካረገ ምን ትላለህ? ወይ ሰው እንደ ሰው ያለ እኮ ትዕቢተኛ ያለው እግዚአብሔር ፀሐይን ብርሃን አረጋት። እግዚአብሔር አቤት አንተ ብርሃን ነህ። እሺ አንተ ብርሃን ስለምትባል ፀሐይ አንተን ስም ወስዳለች። ብርሃን ልትባል አይገባትም ካለሳሱ ምን ትላለህ? ክርስቶስ መድኃኒታችን እሺ አንተ የህይወት ውሃ ነኝ ብላል። አዎ ስለዚህ የህይወት ውሃ ስለሆንክ ይህንን ውሃ ስምህን ቀምጧል ልትል ነው ጅሉ አይባል። እሱ